ህይወት ማለት ሰዎች በታሪክ ለአንዳንዱ መልካም ትሰጣለች፣ ለአንዳንዱ ደግሞ በዛው ልክ ክፉ ህይወት ትሰጣለች። ህይወት እንደዚህ ናት። ልክ በኋላ ተንሳፍፎ እንደሚሄድ ፊኛ ከላይ ምንም ጊዜ ላይ ብትሆን እሷም የሆነችው ከላይ ስትሆን ምንም አይነት በራሷ ላይ የራሷ ምንም የምታደርገው ወይም በራሷ ፍቃድ ምንም የምታመጣው ነገር የለም። ሁሉም ሆነው በእሷ ፍቃድ፣ በውሃው ፍቃድ። ውሃው ወደ ፈለገበት እሷን ይዞ መሄድ መፍታት። ነገር ግን እሷ ምንም አይነት አቅም ይኑራት፣ ምንም አይነት ከፍታ ይኑራት፣ ከፍታው ዋና እሷ ትልቁ ቻሌንጇ ከታች ያለው ከስር ያለው ውሃ ነው። ህይወታችን እንደዚህ ነው። ህይወታችን ምንም አይነት ክብደት ሊኖረን ይችላል። ምንም አይነት የኪሎ መቀነስም የኪሎ መብዛት ክብደት ሊኖረን ይችላል። ነገር ግን ያ ኪሎ የሚሸከማት ከውስጥ ያለች እስትንፋሷ ብቻ ናት። እኛ ያለነው ከላይ የለበስነው ስጋ እሱ ካዘ ኪሎ ነገ የሚሄድ ስጋ ነው። ነገር ግን በዚህ ስጋ መሀል አንድ እስትንፋስ አለች። ያ እስትንፋሷ ናት ህይወታችን ምርት የምታቆየው። ያ እስትንፋስ ለአንድ ማይክሮ ሰከንድ ከውስጣችን ብትወጣ ከላይ የተለበሰው ስጋ ሁሉ ከንቱ ይሆናል። ነገር ግን እሱኛው ስጋ ደግሞ ከምንም በላይ እኛ የምንወደው የምንሳሳው ስጋ ካጂ ስጋ እንደሆነ ሰዎች ባለማመናቸው ስጋ ላይ በብዛት ይደገፋል። ስጋም በብዛት ይታመናል። ነገር ግን ያ ስጋ አንድ ሰከንድ ሳይሆን አንድ ማይክሮ ሰከንድ ላይ ሲማበቅ ከውስጥ ያለችው ትንሿ የማትታየው የማትዳስሰው እስትንፋስ ትልቁን ስጋ እንድትመራ ግፊት አድርጓለች። ልክ ከላይ ያለው ፊኛ ከስር ያለው ውሃ ማስቆም እንደማይችል ከላይ ያለው ስጋ ከስር ያለው እስትንፋስ እንደማያስቆም እዛነት ማወቅ ያለባቸው። ስለዚህ ህይወታችን ያለን ከላይ ከምታየው መልካችን ከምታየው አንደበታችን ከተለያየ ውበታችን ሳይሆን ከውስጥ ካለ ማንነት ስለሆነ ህይወታችን በዛ ልክ እንድትመሩ እፈልጋለሁ። ለዚህ ቻናላችን አዲስ ከሆናችሁ ፎሎ በማድረግ ሼር በማድረግ ራሳችሁ አስተዋጽኦ እንድታደርጉ እፈልጋለሁ። ወዳችኋለሁ።